ምንም ነገር ሊስተካከልለት አይችልም። የዛሬ ስንት ዓመት ጀዌ ተናግሮ ምንም ነገር ፖለቲካን ካላስተካከላችሁ የፖለቲካ ምህዳር ካልሰፋችሁ ህዝብ በሰላማዊ መንገድ ወጥቶ ገብቶ ነግዶም አርሶም ራሱን እንዲቀየር እንዲሻሻል ካላደረጋችሁ አንዱን አፍነን አንዱን ገለን ሌላውን አባረን ፖለቲካን እናራምዳለን ሰላም እናመጣለን የሚለው በኃይል የምታደርጉት ነገር ፍጹም አይሆንላችሁም ብሎም ጀዌ ተናግሮ ነበር። ግን መስማል ነበራቸው። የፖለቲካ ካልኩሌሽኑ በጦርነት ብቻ ችግሩ እኮ ማፍታት የሚቻለው በፖሊሶች እንጂ በጦር አይደለም፣ በወታደር አይደለም። እና ሰላም ማስፈን የሚቻለው በፖሊሶች ብቻ ነው፣ በወታደር አይደለም ብሎም ተናግሮ ነበር። ግን ማን ነው የሰማው? አሁን ግን እየቆዩ ጀዋር የተናገረውን ነገር ሁሉም ገና እንደ ጉድ መጸጸት እንኳን የጀመሩ ነው የሚመስለው። እና ለማንኛውም የጀዌ ንግግር እስከ መጨረሻው ተመልከቱ። ምንም ነገር ሊስተካከልለት አይችልም። ሰላም አምጡ የሚል ጥሪ አለ። ህዝቡ ደግሞ ድረሱልኝ ብሏል። ኧረ ድረሱልኝ ብሏል። ግብር ይጣልበታል፣ ይዘረፋል፣ ጭስ ካለ እንጀራ ይቀማል፣ አምጣ ይባላል፣ ምን ይባላል። የማይባል ነገር እናንተ ማሰቡት ከጆሮአችሁ ውስጥ የለም። ታዲያ ኃይል ተደምረን ለምንድን ነው ጠላት ማጥፋት ያልቻል? አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይህ ሁሉ ተደምረን ለምንድን ነው ጠላት ማጥፋት ያልቻል? አንድ ሀገር የፖለቲካ መዘውሩን የፖለቲካ ካልኩሌሽኑን ካላስተካከለ ምንም ነገር ሊስተካከልለት አይችልም። የፖለቲካ ካልኩሌሽናችንን በመናደርገው ሁሉን አቀፍ ኦል ኢንክሉሲቭ የሆነ ዳያሎግ እና ዲስኮርስ ሼፕ አድርገን የፖለቲካ ልዩነቶችን እያጠበብን በተለይ ደግሞ የፖለቲካ መጫወቻ ህጉን ሁሉም ባሳተፈ መልኩ ካላደረግን በስተቀር ውሃ ቀዳ ውሃ መልስ ነው የሚሆነው። አንድ እርምጃ ወደፊት ሄደን ሁለት ወደ ኋላ እየሄድን አንዱ የገነባውን አንዱን እያፈረሰ መሄድ ውስጥ እንገባለን። ለኛ ትውልድ ደግሞ ለዚህ ሊያበቃ ይገባል።